የፖሊዮ ሞት። እስከ ሞት ድረስ የታመንኩን እኔም የሕይወት አክሊልን እሰጥሃለሁ። በፖሊዮ ላይ የተወሰነበት ፍርድ ጽኑ ነበር። ፍርድ በተሰጠው በማግስቱ በኮሎሲየም ውስጥ ታላቅ ትርኢት ይዘጋጅ ጀመር። በብዙ ሺህ የሚቆጠሩ ደም የተጠሙ ሮማውያን እንደ ልማዳቸው ስፍራውን አጣበውት ይታያሉ። ብዙዎቹ ተዋጊዎች በሕዝቡ ፊት በጨበጣ እየተጨፈጨፉ አለቁ። በአደባባይ ውስጥ የሚታዩ ትርኢቶች ሁሉ ታዩ። በአሰቃቂነቱ የባሰው ትርኢት የሕዝቡን ጭብጨባና ሁከታ ያመነጭ ነበር። እየተደጋገመ ስፍራው በደም ታጠበ። አሸናፊውም ዘላቂ ያልሆነ የምሥራች ቃል ከተመልካቾቹ ተቀበለ። ሰዎቹ ከሰዎች ጋር ግብ ግብ በመግጠም ወይንም ከተራቡ ነብሮች ጋር በመታገል ብዙዎች አለቁ። የቆሰለውም ተዋጊ ምሕረት እንዲደረግለት ወደ ተመልካቾቹ ዓይኑን ሲያቀና የሞት ምልክት ከሆነው ወደ ምድር ከተዘቀዘቀው አውራ ጣት በስተቀር የሚያየው ሌላ ነገር አልነበረም። የደም ጥማታቸው ጥቂት ጋብ ያለው ሮማውያን የብዙ ሰዎችን በአንድ ጊዜ መተላለቅ ለማየት ያላቸውን ጉጉት መግለጽ ጀመሩ። ለዚህ መጨረሻ ትርኢት የሚቀርቡት ክርስቲያኖች መሆናቸውን ተመልካቾቹ ስለሚያውቁ የእነርሱን መታየት በታላቅ መቁነጥነጥ ይጠባበቁ ጀመር። ከቄሳሩ መቀመጫ አጠገብ ሉኩሎስ ከሌሎች መኮንኖች ጋር ቆሟል። በፊቱም የሐዘን መልክ ይታይበታል። ከሉኩሎስ በስተጀርባ በሚገኘው ከፍተኛ መቀመጫ ላይ ፊቱን ቅጭም አድርጎ አንድ ሰው ተቀምጧል። እርሱም ትክ ብሎ የሚመለከተው ትርኢቱ የሚፈጸምበትን አደባባይ ነበር። በፊቱ ላይ የተቀረጸው የስጋት ምልክት በዙሪያው ካሉት ሰዎች የተለየ አድርጎታል። ከዋሻዎቹ የአንዱ በር ተከፈተ። አንድ ነብር እየተዘናከተ አደባባይ ውስጥ ገባ። ጅራቱን ወዲያና ወዲህ እያማታ ደም በጎረሱ ዓይኖቹ በዙሪያው የከበበውን ሕዝብ ይቃኝ ጀመር። ወዲያው ሕዝቡ አጉረመረመ። አንድ ወጣት ልጅ በአደባባይ ውስጥ ተገፍቶ ሲገባ ታየ። የልጁ ሰውነት ቀጭን፣ ፊቱ የከሳና የገረጣ ነበር። ወግ እንዳይቀር ተብሎ የተዋጊ ልብስ ቢያለብሱትም በእነዚያ ደም በተጠሙ አራዊቶች ፊት ቆሞ ሲታይ ከምንም የሚቆጠር አልነበረም። ምንም እንኳን ልጁ በዕድሜው አነስተኛ፣ ሰውነቱ ከሲታ ቢሆንም የፍርሃት መልክ አይታይበትም ነበር። አስተያየቱ ሁሉ በቆራጠኝነትና በጸጥታ የተሞላ ነበር። ጉዞውን በጸጥታ ወደ አደባባዩ መካከል ቀጠለ። እዚያም እንደደረሰ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። አስተያየቱ ሁሉ በቆራጠኝነትና በጸጥታ የተሞላ ነበር። ጉዞውን በጸጥታ ወደ አደባባዩ መካከል ቀጠለ። እዚያም እንደደረሰ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። አልፎ አልፎ የሚያሰማ የቁጣ ድምፅ ልብን የሚያሸብር ነበር። ያ ፊቱን ቅጭም አድርጎ የተቀመጠው ሰውዬ አደባባዩ መካከል ቆሞ የሚጸልየውን ልጅ ትክ ብሎ ይመለከት ጀመር። ነብሩ በጸሎት ላይ ያለውን ልጅ ለማጥቃት ፍላጎት የሌለው መሆኑ በሁሉ ዘንድ ግልጽ ሆነ። ተመልካቾቹ መቁነጥነጥ ጀመሩ። በጮታቸውና በፉጨታቸው ነብሩን ለማነሳሳት ሞከሩ። በውካታውም መካከል አንድ አስፈሪ የሆነ ድምፅ እንዲህ ሲል ተሰማ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? በስፍራው ታላቅ ጸጥታ ሆነ። አንዱ ሌላውን ዞር እያለ በመደነቅ ይመለከት ጀመር። ጸጥታውም መጀመሪያ በተሰማው አስፈሪ ድምፅ ዳግመኛ ታወከ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩታል፣ የወግቱም ሁሉ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንደዚህ ስለ ፈረድህ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደም አጠጥተሃቸዋል፣ የሚገባቸው ነውና። አዎን ሁሉን የምትገዛ ጌታ ሆይ ፍርዶችህ እውነትና ጽድቅ ናቸው። የሕዝቡ ጩኸትና ሁካታ እየባሰበት ሄደ። ወዲያው የሽብሩ ምክንያት ታወቀ። ጥቂቶቹ ተመልካቾች እንዲህ እያሉ ይጮኹ ነበር። ይህ ድምፅ የተሰማው ከአንድ እርኩስ ክርስቲያን ነው። እንዲህ ሊረግመን የደፈረው ክርስቲያኑ ሲና ነው። አውጡና ለነብሩ ስጡት፣ ይሰጥ፣ ይሙት አሉ። የሰዎቹ ጩኸት ጆሮ የሚያደነቁር ሆነ። ነብሩም ከጩኸት የተነሳ ይቆዘበዝ ጀመር። በር ጠባቂዎቹም የታዘዙትን ለመፈጸም ወደ ዋሻው በር ፈጥነው ሄዱ። በሩ ሲከፈትም ተሰማ። አንድ በጣም የከሳና የገረጣ ሽማግሌ ወዲያ ወዲህ እየተንገላወደ አደባባይ ውስጥ ገባ። ዓይኖቹ ልዩ በሆነ ብርሃን በሚያንጸባርቅ፣ ጉንጮቹ ፍም የመሰሉም ነበሩ። ጥንቃቄ የጎደለው ጸጉሩም ተንጨባሯል። ነብሩ አይቶት ኖሮ እየዘለለ ተጠጋው። ጥቂት እርምጃዎች እንደቀረው ለጥ ብሎ ተኛ። ይጸልይ የነበረው ልጅ ቀና ብሎ በዙሪያው የሚፈጸመውን ነገር ተመለከተ። ሲና ግን የነብሩን መቅረብ አልተመለከተም። ዓይኖቹንም በተመልካቾቹ ላይ ትክል አድርጎ በሚያስፈራ ድምፅም እንዲህ አለ። ወዮላችሁ፣ ወዮላችሁ፣ በምድር የምትኖሩ ወዮላችሁ። በዚህ ጊዜ ነብሩ ዘሎ ጉብ አለበት። ሲናም ወደቀ። ድምፁም በደሙ ጅረት ውስጥ ሰጥሞ ቀረ።
የነብሩ የደም ፍላጎት ክፉኛ ተነሳስቶ ስለነበር ጸጉሩን ገትሮ ደም የለበሱ ዓይኖቹን እያጉረጠረጠ ጅራቱን ግራና ቀኝ እያማታ ወደ ልጁ ፊቱን አዞረ። ልጁም የመጨረሻ ጊዜው እንደደረሰ በመገንዘቡ እንደገና ተንበርክኮ ጸሎቱን ቀጠለ። ተመልካቾቹም የሚቀጥለውን ትርኢት ለመመልከት ልባቸው ስቅል አለ። ያ የልጁን ሁኔታ አትኩሮ ይመለከት የነበረው ሰውዬ ሳያስበው ከመቀመጫው ዘሎ ተነስቶ ቆመ። ከኋላ የተቀመጡት ሰዎችም በቁጣ ቃል ተቀመጥ ተቀመጥ፣ ማየት ከለከልከን እያሉ ጮኹ። ሰውየው ግን ጩኸታቸውን ችላ በማለት ዝም ብሎ ቆሞ ወደ አደባባዩ መመልከቱን ቀጠለ። የሰዎቹ ጩኸት እየተጋጋለ በመሄዱ ዝቅ ብለው ቆመው የነበሩት መኮንኖች ጉዳዩን ለመረዳት ዞር ብለው ተመለከቱ። ከእነዚህም ውስጥ አንዱ ሉኩሎስ ነበር። ወደ ኋላው ዞር ብሎ ያየው ነገር ክፉኛ ድንጋጤ ላይ ጣለው። ማርሴሎስ ሲል ከጮኸ በኋላ እየተንገዳገደ ረብሻ ወደ ተነሳበት ስፍራ ሄደ። ከሕዝቡ ዘንድ የማጉረምረም ድምፅ ተሰማ። ቁጣው እስኪገነፍል ድረስ የልጁን 10 ጊዜ ይዞር የነበረው ነብር ለዝላይ ሲመቻችም ታየ። ልጁም ከተንበረከከበት ተነሳ። ፊቱ እንደ መልአክ ፊት ያበራ ነበር። ሐሳቡ ሁሉ ከግዙፍ ሕንፃ በብዙ ሺህ ከሚቆጠሩ ተመልካቾች ወይም ጨካኝ ከሆነ አውሬ የራቀ መሆኑ በግልጽ ይታይ ነበር። እርሱ በዚያን ጊዜ ይታየው የነበረው የአዲስቱ ኢየሩሳሌም በር ሲከፈትና የክብረዋ ተካፋይ ሲሆን ነበር። ማምዬ መጣሁልሽ፣ ጌታ ኢየሱስ ነፍሴን ተቀበል አለ። እነዚህ ከልጁ አንደበት የወጡ ቃላት በተመልካቾቹ ዘንድ በግልጽ ተሰሙ። ነብሩም ዘሎ ፖሊዮ ላይ ተከመረበት። ለጥቂት ጊዜ ትግሉ ቀጠለ። በመጨረሻም የወጣቱ የፖሊዮ ሰውነት በደምና በአቧራ ውስጥ ተለውሶ ቀረ። ሕዝቡም ለጥቂት ጊዜ ጸጥ እንዳለ አንድ ግልጽ የሆነ ድምፅ እንዲህ ሲል ተመልካቾቹን አስደነገጠ። ሞት ሆይ መውጊያ የት አለ? መቃብር ሆይ ድል መንሳትህ የት አለ? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። በሺህ የሚቆጠሩ ሰዎች በጩኸትና በቁጣ ከመቀመጫቸው ተነስተው እጃቸውን ወደ ሰውየው እያመለከቱ እንዲህ አሉ። ክርስቲያን ክርስቲያን በእሳት ይቃጠል፣ ለነብር ይሰጥ፣ ወደ አደባባይ ውስጥ ወርውሩት ወርውሩት። ለዚያ ድምፅ የተሰጠው መልስ ይህን የመሰለ ነበር። ሉኩሎስም በጊዜ ደርሶ ሊቦጫጭቁት ካቆበቆቡት ሮማውያኖች እጅ ማርሴሉስን ለማዳን ቻለ። በአደባባዩ መካከል ወዲያ ወዲህ የሚንጎራደደው ነብር የሕዝቡን ያህል ደም አልተጠማም። ጭካኔያቸው ወደር አልነበረውም። ሉኩሎስም ማርሴሉስን አድኖ ለተከተሉት ወታደሮች ወደ ውጭ አውጡት ብሎ አዘዛቸው። ውጭ እንደወጡም ሁለቱ ጓደኞች ንግግር ጀመሩ። ወታደሮችም ተከትለዋቸው ነበር። ማርሴሉስ ሆይ ብለህ ነፍስህን ለአደጋ መስጠት ትሞክራለህ? ምን ላድርግ? የምወደው ልጅ ፊቴ ላይ ሲሞት አላስችላለኝ። ራሴን መግታት ፍጹም አቃተኝ። በተናገርኩት ቃል ምንም አልጸጸትም። እኔም ለንጉሴና ለአምላኬ ለመሰዋት ተዘጋጅቻለሁ። ከአንተ ጋር ለመከራከር እኔ ጊዜ የለኝም። ከዚህ በቀር በክርክር የማትመለስ መሆንን ደህና አድርጌ ያውቃለሁ። እንደ እውነቱ ከሆነ ራሴን አሳልፌ ለመስጠት ምንም ሐሳብ አልነበረኝም። ከሆነ ወዲያ ግን ምንም ወደ ኋላ የማፈገፍግበት ፍላጎት አልነበረኝም። በመድኃኒቴ ስም የመሞትን ክብር በማግኘቴ በጣም ደስ ይለኛል። ውድ ወዳጄ ሆይ ለሕይወት ምንም ግምት አስጣትም። ከሕይወቴ ይልቅ መድኃኒቴን ወደዋለሁ። ተመልከት ማርሴሉስ፣ መንገዱ ክፍት ነው። ይኸው ሸሽተህ በማምለጥ ሕይወትን ለማዳን ትችላለህ። እወቅበት። ወታደሮቹ ጥቂት ፈንጠር ብለው ቆመዋል። ሉኩሎስም እነዚህን ቃላት የተናገረው እየተንሾካሾከ ነበር። የሆነ ሆኖ ማርሴሉስ ሮጦ ሊያመልጥ ይችል ነበር። ማርሴሉስ የጓደኛውን እጅ ጨብጦ እንዲህ አለ። ሉኩሎስ ሆይ ያንተን ስም በማጥፋት ሕይወቴ እንድትድን አልሻ። ሁልጊዜም ለደህንነቴ ስለምታስብልኝ ከልብ አመሰግናለሁ። በእኔ ምክንያት እንድትቸገር ግን አልፈልግም። ሉኩሎስም የጓደኛውን ንግግር ከሰማ በኋላ በሐዘን አቀርቅሮ ወደ መጣበት ተመለሰ። መፈተን ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ። የዚያን ዕለት ማታ ሉኩሎስ ጓደኛው ታሰረበት ክፍል ውስጥ አመሸ። በተቻለው መጠን ውሳኔውን እንዲለውጥ ለማድረግም ሞከረ። ማባበሉና ክርክሩ ሁሉ ጓደኛውን አንድ ስንዝር እንኳ ሊያንቀሳቅሰው ሳይችል ቀረ። የማርሴሉስ እምነት በጽኑ መሠረት ላይ ያረፈ በመሆኑ ለጠላት ማስፈራራትም ሆነ ለወዳጁ ልመና አልበገር አለ። ማርሴሉስን በሚከተሉት ቃላት ሐሳቡን ለጓደኛው ገለጸ። ማንኛውም ነገር ቢደርስብኝ አንድ ጊዜ የተቆረጠ ውሳኔ አድርጌያለሁ። ይህንንም ያደረግኩት ሊደርስብኝ የሚችለውን ነገር በመዘንጋት አይደለም። የሆነ ሆኖ አሁን የመረጥኩትን መንገድ ትቼ ወደ ኋላ የምልበት ምክንያት የለኝም። ሉኩሎስም እንዲህ አለ።
እኔ ለጊዜው የምለምንህ አንድ ትንሽ ነገር ነው። ሃይማኖትን ጨርሰ እንድትተው አልፈልግም። የአሁኑ ስደት ማንንም የማይመር በመሆኑ ነፍስን ለማዳን ብቻ እምነቱን ትቻለሁ ብለህ ብትል መልካም መስሎ ይታየኛል። ጊዜ የከፋ መሆኑን አንተው ራስህ በዓይንህ አይተሃል። የሚቻል ቢሆን ኖሮ ፖሊዮ መሞት አልነበረበትም ነበር። በወጣትነቱ ምክንያት ርኅራኄያቸው የገለጹለትን ብዙዎች መሆናቸውን አይጠረጠርም። የዕድሜው ማነስም ሆነ የታላቅ ወገንነቱ ሊረዳው አልቻለም። የሕጉን ጥብቅነት በዚህ ለመረዳት አስቸጋሪ አይደለም። ሲናን የመሰለ ሽማግሌ መግደል አስፈላጊ አልነበረም። ከዚህ በቀር ሁኔታ ሁሉ ካበደ ሰው ምንም የተሻለ አልነበረም። ይህ ሁሉ ሊያስረዳን የሚችለው በሰዎች ልብ ውስጥ የተፈጠረው የክርስቲያኖችን ጥላቻ ምን ያህል ስር የሰደደ መሆኑ ነው። ይህንን ሁሉ ደህና አድርጌ ያውቃለሁ። የጨለማው ገዢ የእግዚአብሔርን ወገኖች ለማጥፋት መጣጣሩ ዛሬ የተጀመረ ነገር አይደለም። የእግዚአብሔር ወገኖች የሆኑ ሁሉ የቆሙት በጥንቱ አምባ መሠረት ላይ በመሆኑ የገሃነም ደጆች እንኳ ሊያጠቋቸው አይችሉም። መልካሞቹ፣ ንጹሖቹ፣ ቅዱሶቹና ምንም ወንጀል ያልሰሩት ሲሰቃዩና ሲሞቱ አላየሁም። ለክርስቲያኖች ምንም ምሕረት የሚያደርግላቸው መሆኑንም አላውቅም። ይህ ሁሉ ከመጀመሪያ አንስቶ ደህና አድርጌ የተረዳውን ነገር ነው። የክርስቶስን እንደ መድኃኒቴና እንደ ጌታዬ በተቀበልኩበት ጊዜ ብዙ ችግርና መከራ የሚደርስብኝ መሆኑን ተገንዝቤያለሁ። አውቄ የገባሁበት መሆኑ ምንም አያሰጋኝም። ማርሴሎስ ሆይ፣ አሁን የቀረኝ አንድ የመጨረሻ ሙከራ ብቻ ነው። ከዚያ በኋላ መንገዴን እቀጥላለሁ። የሚሳካልኝ መሆኑን አለመሆኑንም አላውቅም። የመጨረሻ ተስፋዬ በመሆኑ እሞክራለሁ። የማቀርብልም ሐሳብ የሚከተለው ነው። ሃይማኖትን ማራከስ አይፈለገብህም። ለጣዖታት መሥዋዕት እንድታቀርብ አትጠየቅም። የማትፈቅደው ማናቸውንም ነገር እንድታደርግ የሚያስገድድህ የለም። አይሆንም ሉኩሎስ፣ ያንተን ሐሳብ እንዳልቀበል የሚያደርጉኝ ብዙ ምክንያቶች አሉ። በሰው ፊት ያመነብኝ እኔም በእግዚአብሔር መልአክ ፊት አምንበታለሁ። መድኃኒቴን በስውር መግዳት በገሃድ ከመግዳት የሚያንስበት ምክንያት የለውም። አስቀድመ ወደደኝና ሕይወቱን ስለ እኔ ደህንነት መሥዋዕት አድርጎ ያደረገውን መድህን ከልክ ያለፈ አፈቅሯለሁ። በሰዎች ፊት ስለ እርሱ መመስከርን እንደ ታላቅ ክብርም እቆጥረዋለሁ። ለእርሱ ከመሞት የበለጠ መልካም ተግባርም ያለ አይመስለኝም። የሰማዕትነት አክሊል ከሁሉ የበለጠ የብፅዕና ዋጋ ነው። ሉኩሎስም ጥረቱ ሁሉ ፍሬ ቢስ መሆኑን በመገንዘብ ልመናውን አቆመ። የተረፈውንም ጊዜ ስለ ሌላ ነገሮች በመነጋገርም አሳለፉ። ማርሴሉስ በበኩሉ ከጓደኛው ጋር እንዲያሳለፈው የተሰጠው ጊዜ በከንቱ እንዲባክን አልፈለገም። ጓደኛው ነፍሱን ለማዳን ያደረገውን ከልብ የሆነ ጥረት በመገንዘብ ስለ ክርስቶስ እምነት እያብራራ በማስረዳት በመልካም አኳኋን ብድር ሊመልስ ተጣጣረ። ሉኩሎስም ወዳጅ የሚነግረውን ሁሉ ለሃይማኖት ጉዳይ ባለው ዝንባሌ ሳይሆን የወዳጅነቱ ሲል በጥንቃቄ ያዳምጥ ነበር። ከሰማቸው ምስጢራት ውስጥ አንዳንዶቹ በአእምሮ ውስጥ ሳይቀረጹ አልቀሩም። በማግስቱ ማርሴሉስ ፍርድ ቤት ቀረበ። የፍርዱ ማሰጣት በጥቂት ጊዜ ውስጥ ተፈጸመ። ማርሴሉስም ወዲያ ወዲህ ሳያወላውል የተሰጠውን ፍርድ በጀግንነት ተቀበለ። እንዲሞት የተወሰነው የዛኔው ዕለት ከሰዓት በኋላ ነበር። የአሟሟቱም አኳኋን በአውሬዎች ተዘነጣጥሎ ወይም ከተዋጊዎች ጋር ግብ ግብ ገጥሞ ሳይሆን በእሳት ተለብልቦ እንዲሞት ነበር። ማርሴሉስ ሕይወቱን ስለ ሃይማኖቱ መሥዋዕት እንዲያደርግ የተወሰነው ከዚህ ቀደም አያሌ ክርስቲያኖች የሰማዕትነት ማዕረግ ባገኙበት ስፍራ ላይ ነበር። በኮሎሲዮም አደባባይ መካከል የጭራሮ ቁልቁል ጎልቶ ይታይ ጀመር። ማርሴሉስ አደባባይ ውስጥ ጨካኝ በሆኑ ዘበኞች እየተመራ ገባ። እነርሱም ያለ ምሕረት ይገፈታትሩትና ይጎሻሽሙት ነበር። ዞር ዞር እያለ ትርኢቱን በመመልከት የተከማቹትን ሮማውያን ጨካኝና ርኅራሄ የራቀውን አስተያየታቸውን ተመለከተ። እርሱ በቆመበት ስፍራ ላይ በእምነታቸው በመጽናት ብዙ መከራና ስቃይ በመቀበል ከሰማዕታት ሰራዊት ጋር የተቀላቀሉት ምዕመናን ትዝ አሉት። በስቃይ ሲሞት በዓይኑ ያያቸው ሕፃናት በአእምሮ ውስጥ ተቀርጸው በግልጽ ይታዩት ጀመር። የመዝሙራቸውም ዜማ የነፋሱ ሽጎታ አመጣለት። እርሱ ለወደደን ከኃጢአታችንም በደሙ ላነጻን። ወታደሮቹ እያጎሳቆሉ እንጨቱ ወደ ተከመረበት ስፍራ ወሰዱት። እንዳያመልጥ በማለት ከአንድ ግንድ ጋር በሰንሰለት አሰሩት። በዚህ ጊዜ ማርሴሉስ እንዲህ ሲል ተሰማ። ለመሰዋት ዝግጁ ነኝ። ያስፈልገናል ለጌታችን የሕይወት ምርጫችን እርሱ ነውና ዋስትናችን እርሱ ነውና ዋስትናችን።
እውነተኛውን ፍቅር ገለጸልን። እኛም በዚህ መንገድ እንሄዳለን እንሄዳለን እንሄዳለን። በእምነት ድል እየነሱ ያለፉትን ሉኩሎስ የጻድቅ መታሰቢያ ለበረከት ነው። በዚያ ትርኢት ላይ የተፈጸመውን ስቃይና ሞት በሐዘን በመመልከት ዓይኖቹን ከማርሴሎስ ላይ አንድ አፍታ እንኳን ያላነሳ፣ የሁኔታውን ዝርዝር በአእምሮ ውስጥ የቀረጸ፣ በአደባባይ ውስጥ የተነገሩትን ቃላት ልቅም አድርጎ የሰማ አንድ ተመልካች ነበር። አደባባዩን የሞሉት ሰዎች ከዚያ ታላቅ ሕንፃ ውስጥ አንድ በአንድ እየወጡ ወደ መጡበት ሲመለሱ እርሱ ብቻ መቀመጫውን እንደያዘ ቀረ። ብዙ ከቆየ በኋላ ተነስቶ መንገዱን ቀጠለ። እርምጃ ሁሉ እንደ ወትሮ የፈጠነና የቀለጠፈ አልነበረም። አቅሎ ጥሎት ሄዷል። አስተያየቱ ታሞ የተነሳ አስመስሎታል። በአቅራቢያ የሚገኙትን ጠባቂዎች ከጠቀሳቸው በኋላ ወደ አደባባዩ የሚገባውን በር ከፈቱለት። ከዘበኞቹ አንዱን የሙታን አመድ ማስቀመጫ የሚሆን ዕቃ እንዲያመጣለት አዘዘው። ቀጥሎም በመጥፋቱ ላይ ወዳለው እሳት ተጠጋ። ከዚያም ሊያገኝ የቻለውን ጥቂት ከእሳት የተረፉ አጽሞችን ነበር። የቀረ የማርሴሎስ ቅሬታ ሁሉ አመድ ሆኖ ነበር። ሉኩሎስም ዘበኛው ባመጣለት ዕቃ ውስጥ የማርሴሎስን ቅሬታና አመድ በጥንቃቄ አስቀመጠ። ከአደባባዩም ወጥቶ ሊሄድ ሲል ከአንድ ዕድሜው ገፋ ካለ ሰው ጋር ተገናኘ። ሉኩሎስም ትሕትና በተሞላበት አኳኋን ምን እንዳደርግልህ ትፈልጋለህ? አለው። እኔ የክርስቲያኖች ማኅበር ሽማግሌ ሆኖሪዮስ እባላለሁ። በዛሬው ቀን በዚህ ስፍራ ውስጥ አንድ የቅርብ ወዳጄ ተገሏል። እዚህ ድረስ የመጣሁት የሟች ወንድማችንን ቅሬታ ለመውሰድ ነው። ሉኩሎስም ከእኔ ጋር በመገናኘትህ በጣም ዕድለኛ ነህ አለው። ስሙን ለሌሎች ሰዎች ነግሬ ቢሆን ኖሮ በአንድ አፍታ በተያዝክ ነበር። አንተም እዚህ ያቀረበ ሽልማት እንደሚሰጠው ታውጇል። የሆነ ሆኖ ያለመንከን ለማድረግ የሚችል አይመስለኝም። ማንኛውም ነገር ማለቁ ስለማይቀር ማርሴሎስ በሞተ በዓመቱ ሉኩሎስ ከዙፋን ወርዶ ሌላ ቄሳር በስፍራው ተተካ። የክርስቲያኖችን መከራና ስደት ፍጻሜ ያገኘ። ከካታካምቦ ዋሻ ውስጥ ወጥተው በሰላምና በጸጥታ የፀሐይ ብርሃንና ንጹሕ አየርን በሚገኝበት ቦታ ለመኖር ቻሉ። ለአዳኛቸውና ለጠባቂያቸው የሚያሰሙት ምስጋና በየማዕዘኑ መሰማት ጀመረ። ከክፉ ሰራዊት ጋር የሚያደርጉት ውጊያ በገሃድ ተቋረጠ። የሮም ቄሳሮች ክርስቲያኖችን በዚያ አሰቃቂ በሆነው ካታካምብ ውስጥ እንዲኖሩ ካስገደዷቸው አያሌ መቶ ዘመናት አልፈዋል። እስቲ በአፒያ አንቲካ ጎዳና ላይ ቆመን ሁኔታውን እንመልከት። በፊታችን የሚታዩ የመቃብሮች ሰልፍ እስከ ከተማይቱ ድንበር ድረስ ይደርሳል። ይህንም በአንድ ጊዜ የሮም ኃያላን ማረፊያ ስፍራ ነበር። በሕይወታቸው ዘመን ሳሉ የነበራቸውን ክብርና ብልጽግና፣ መቃብራቸው ውበትና በመታሰቢያቸው ጽፈት ለመረዳት ከቆምንበት ስፍራ ስር በምድር በላይ የሚገኘውን አየር እንዳይተነፍሱ የተከለከሉ ክርስቲያኖች መቃብር ይገኛል። አሁን ግን ሁሉም እንዳልነበረ ሆኗል። ከዚህ ቀደም በግርማቸው የተደነቁት መቃብሮች ክብራቸው፣ ሕንጻቸው ፈርሶ ከአፈር ጋር ተቀላቅለዋል። በአራቱ ማዕዘንም በኖ ጠፍቷል። የብዙዎችም ስም ተረስቷል። የመሠረቱትም ታላቅ መንግሥት ወድቋል። ያዙት የነበረው ሠራዊት በስፍራው ተበትኖ ቀርቷል። እነዚያ ከምድር ገጽ ተባረው በምድር ማኅፀን ውስጥ እንዲያርፉ የተገደዱት ክርስቲያኖች መታሰቢያ ግን እስከ ዘመናችን በታላቅ አክብሮት ተጠብቆ ይገኛል። ብዙ ምዕመናን ከአራቱ ማዕዘን ዓለማት እየመጡ ይጎበኙታል፣ ያደንቁታልም። ይህም በካታካምቡ ውስጥ የሚገኘው የቀደሙት ሰማዕታት ማረፊያ የሆነው ስፍራ እስከ ጌታ መመለስ ድረስ እንደተከበረና ትውልድ እንዳደነቀው ይኖራል። እነዚያ የተናቁት የተጠሉትና የተሰደዱት ምዕመናን ስማቸው በታሪክ ገጽ ላይ እንዲውል የሚያደርግ ዝና አልነበራቸውም። ዳሩ ግን የተከበረ ስማቸው በሕይወት መጽሐፍ ውስጥ እንደተመዘገበ የታወቀ ነው። ነፍሳቸው ከሚከተሉት ቃላት ከተነገሯቸው ቅዱሳን ጋር መሆኑን ቅዱሳት መጻሕፍት ይመሰክራሉ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በበጉ ዙፋን ፊት አሉ። ሌትና ቀን በዙፋኑ ፊት ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ አያወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል። ይህ የካታካምቡ ሰማዕት ከሚለው ታሪክ ተቀንጭቦ የቀረበላችሁ በአማረ ማሞ የተጻፈ መጽሐፍ ነው። በዎችማን ሚኒስትሪ ለተከታታይ ሳምንታት ስናቀርብ የነበረው የካታካምቡ ሰማዕት የሚለው ታሪክ በዚህ ያበቃል። ቅዱሳን ከዚህ ትምህርት እንዳገኛችሁ ተስፋ እናደርጋለን። እግዚአብሔር አምላክ በዘመናችን ለዚህ ዘመን ለእግዚአብሔር ጀግና ሆነን እንድንኖር የክርስቶስን ምጽአት እነሆ ተዘጋጅተው ከሚጠብቁት እንደ አንዱ እንድንሆን በጥንት የነበሩ ቅዱሳን ወገኖች
ኖሮን የዚህን ዓለም ክብርና የዚህን ዓለም ምቾት ጥለው እጅግ አሳዛኝና አስጨናቂ በሆነ መከራ ውስጥ አልፈው ወደ አምላካቸው መንግሥት እንደገቡ በዚህ ዘመን ያለን ጥቂት ዋጋ ከፍለን ክርስቶስን ለመጠበቅ ራሳችን ለእርሱ ለመቀደስ እንድንችል የእግዚአብሔር ጸጋ ይርዳን ዘንድ ይህ ምስክርነት ያሳስበናል። ኢየሱስ ይመጣል። ተመልካቾቻችን እንግዲህ ላለፉት 4 ሳምንታት የካታካምቡ ሰማዕት በሚል የተዘጋጀ የቅዱሳን ምስክርነት በጣም እንደተጠቀማችሁ ተስፋ እናደርጋለን። እንግዲህ በዚህ ታሪካዊ የቤተ ክርስቲያን ለእምነት የተከፈለ ዋጋ ታሪክ ውስጥ በካታካምቡ ዋሻ ውስጥ ይኖሩ የነበሩ ቅዱሳን በጥቂቱ ምን አይነት ነገር እንዳሳለፉ ለመዳሰስ ሞክረናል። ከነዚህ ቅዱሳን ግን በመከራ ውስጥ ካለፉ ሕይወታቸውን፣ ነፍሳቸውን፣ ኑሯቸውን፣ ዘመናቸውን ሁሉ ለወንጌል ሲሉ ዋጋ ከከፈሉ ሰማዕታት ምንድነው የምንማረው የሚለውን ጥቂት ነገር እንድንነጋገርበት ሐሳብ ልሰጣችሁ ነው። በዚህ ዝግጅት ላይ የነበራችሁን ሐሳብ በኮሜንት ልታደርጉን፣ በአድራሻችን ልትነግሩን ትችላላችሁ። እኛ ከዚህ ላለፉት 4 ሳምንታት ከተዘጋጀው ክፍል ውስጥ በእውነት ምን እንማራለን የሚለውን ነገር በጥቂቱ ለማየት እንሞክራለን። እንግዲህ እነዚህ በሮማው ቄሳር በክርስቶስ ኢየሱስ አማኞች ላይ የተደረገው ይህ ታላቅ መከራ በታሪክም እንደሚነገረው እጅግ በቤተ ክርስቲያን ታሪክ ዘግናኝ እንደነበረ እንግዲህ ከታሪኩ ለማየት ሞክረናል፣ ለማሳየት ሞክረናል። ለአውሬ ተሰጥተዋል፣ በእሳት ውስጥ ተቃጥለዋል። እንደገና በአዋጅ ከነበረው ሕይወታቸውን ሊያጠፋ ከነበረው ስደትና መከራ ውስጥ ለማምለጥ በዚህ ካታካምቡ በሚባል ዋሻ ውስጥ ቤተሰቦቻቸውን ይዘው ተያዘ ተይዞ ያመለጠ አምልጦ በዛ ዋሻ ውስጥ እጅግ አሰቃቂ የሆነ ነገር እንዳሳለፉ ታሪካቸው ይናገራል። ምንድነው ግን ከነሱ የምንማረው የሚለውን ነገር ስንመለከት አንደኛ እነዚህ ሰዎች እንደኛ ሰዎች ናቸው። እንደኛ መኖር የሚፈልጉ እንደኛ በሕይወታቸው በዚህ ምድር ላይ ተሳክቶላቸው ጥሩ ኑሮን መኖር የሚፈልጉ ሰዎች ናቸው። አግብተው ወልደው ሀብት አካብተው አንቱ ተብለው ተከብረው መኖር የሚፈልጉ ሰዎች፣ እንደዚሁም ደግሞ በዚህ አይነት ሕይወት ውስጥ የነበሩ ሰዎች ናቸው። ነገር ግን በክርስቶስ ኢየሱስ ያገኙት እምነት ላይ የመጣባቸውን ተጋድሎ ወይም ደግሞ ሕይወታቸውን፣ ነፍሳቸውንና ኑሯቸውን ዋጋ ሊያስከፍል የሚችለውን ነገር የከፈሉበትን ነገር ስንመለከት አንደኛ በክርስቶስ ላገኙት እምነት ያላቸውን መሰጠት እናያለን። የመሰጠታቸው አቅም ነው ይህንን ሁሉ ነገር እንዲከፍሉ ያደረጋቸው። ሌላ ሁለተኛው ነገር ደግሞ በክርስቶስ ኢየሱስ ላይ ያላቸው እምነት ከየትኛውም ፍርሃት በላይ እንደሆነ ነው የምንመለከተው። እነዚህ ሰዎች ሞት በላያቸው ላይ ሲመጣ ሞትን የደፈሩት፣ መከራ በሕይወታቸው ላይ ሲመጣ መከራን የደፈሩት፣ ምቾታቸውን የሚያናጋ ነገር ሲመጣ ያንን ሁሉ መድፈር የቻሉት በውስጣቸው የነበረው በክርስቶስ ኢየሱስ ላይ የነበራቸው እምነት ነው። ለክርስትናቸው ለእምነታቸው የነበራቸው እምነት ከገጠማቸው ፍርሃት በላይ ደፋር እንዲሆን አድርጓቸዋል። በብሉይ ኪዳን እንደምናስታውሰው ሲድራቅ፣ ሚሳቅ፣ አብደናጎም በፊታቸው ለነበረው አማልክት ናቡከደነጾር ላስቀመጠው ምስል አንሰግድም ብለው በሚታይ በሚንበለበል እሳት ውስጥ እኛ ብዙዎቻችን እንሰማለን እንደ ታሪክ። ነገር ግን ከሞት ጋር ፊት ለፊት ያውን በአሰቃቂ ሞት ሊያልፍ የነበረበትን ነገር ያስደፈራቸው በእግዚአብሔር ላይ የነበራቸው እምነት ነው። ስለዚህ ዛሬ እኛም ብንሆን ስለ ክርስትናችን ምናልባት ከፊታችን የተቃጠለ እሳት ላይኖር ይችላል። ምናልባትም እስር ቤት የማያስገባ፣ ምናልባትም ቤት ንብረታችንን የማያስጠይቅ ነገር ሊሆን ይችላል። ከማጣት ይልቅ ደግሞ አንዳንድ ጊዜ የሆነ ነገር ለማግኘት ብለን እንፈተናለን። እንደ ክርስቲያን ይፈትነናል። የሆነ ነገር ለማግኘት፣ የሆነ ጥቅም ለማግኘት፣ ለማጣት አይደለም ለማግኘት። ብዙዎቻችን በዚህ ነገር ተሰናክለን እንወድቃለን እና ከነዚህ ቅዱሳኖች ለማግኘት ሳይሆን ያላቸውን ለማጣት የከፈሉበት ዋጋ ሕይወታችንን ይኮንነዋል። ስለዚህ ለእምነት የሚከፈልን ዋጋ በፊታቸው የመጣውን የትኛውም ነገር የደፈሩበት፣ ፍርሃትን የደፈሩበት ነገር እጅግ ያስደንቃል። ሌላው ደግሞ በካታካምቡ ሰማዕት ዋሻ ውስጥ ያመልኩ ነበር። ቅዝቃዜ ውስጥ ነው፣ ጨለማ ነው፣ የማይመች ነው፣ ቅዝቃሴና ብርድ አለ። ለሰውነታቸው ትልቅ ስቃይ ነው። ምቾት በሌለበት ቦታ እነዚህ ሰዎች እግዚአብሔርን ያመልኩ ነበር። እግዚአብሔርን ለማምለክ ሁኔታ አልወሰናቸው። ስለዚህ በዚህ ሕይወት ውስጥ ሆነው ለእግዚአብሔር ያሳዩት ታማኝነት፣ እግዚአብሔርን ለማምለክ የወሰኑበት አቋማቸው በእውነት ትልቅ ትምህርት የሚሰጠን ነው።
ስለዚህ ብዙ ነገሮችን መጥቀስ እንችላለን። ዛሬ በዚህ ዘመን ያለን ቅዱሳን ከነዚህ ምን እንማራለን ካለን በእርግጥም ደግሞ አንድ ነገር በዚሁ ብናነሳ ስለ እምነታቸው ዋጋ የሚከፍሉ ሰማዕታቶችም ደግሞ ጀግኖች ጥንት ብቻ ሳይሆን አሁንም አሉ። በዚህ በዎችማን ሚኒስቴር አገልግሎት በተደጋጋሚ ያቀረብናቸው ሰዎች ከተለያየ የእምነት ተቋም የመጡ ከተለያየ ባህል የመጡ ነገር ግን ስለ እምነታቸው ሲሉ ብዙ ዋጋ የሚከፍሉ ጀግኖች አሉ። ዛሬም በመውጣት በመግባታቸው የሚሳቀቁ በህይወታቸው በኑሯቸው ላይ ማስጠንቀቅ የተሰጣቸው በፍርሃት በጭንቅ ውስጥ የሚያልፉ በእውነት ብዙ ጀግኖች አሉ። እነዚህን ስናይ እኛ ህይወታችንን ልናይ በክርስቶስ ኢየሱስ ያለን እምነት መርምረን ለተዘጋጀልን የዘላለም ሕይወት የሚጠበቅብንን ነገር ለመኖር በእውነት ራሳችንን እንድናይ ያስፈልጋል። ሁለት በእንደዚህ አይነት መንገድ ውስጥ ለሚያልፉ ደግሞ ልንጸልይላቸው ይገባል። የህግ ሰዎች በክርስቶስ ኢየሱስ ባላቸው እምነት ንብረታቸውን ላጡ፣ በህይወታቸው ጉዳት ለደረሰባቸው፣ ንብረቶቻቸው ነፃነታቸው ለተነጠቁ ደግሞ የሀገራችን ህገ መንግስት በሚፈቅደው መሰረት ለነሱ በእውነት በህግ ድጋፍና ከለላ ልንሰጣቸው አብረናቸው ልንቆም ይገባል። ከሁሉም በላይ ደግሞ እንደነዚህ አይነት ሰዎችን በአካልም ልንጎበኛቸው ልናበረታታቸው ይገባል። ወደ ራሳችንም ደግሞ ስንመለከት ህይወታችንን ልንኮንን ይገባል። ዛሬ የብዙዎቻችን ሀዘን የብዙዎቻችን ጥያቄ ከእግዚአብሔር ጋር ያለን ሙግት ህይወታችን በትንሽ ነገር በእውነት ለትንሽ ነገር አይናችንን ጨፍነን የምንገባባቸው ብዙ መንገዶች አሉ። ስለዚህ ለማግኘት ሳይሆን ለማጣት ራሳቸውን ያጀገኑ ወገኖቻችን ህይወታችንን አንድ ጥያቄ ጠይቁናል። በክርስቶስ ኢየሱስ ላገኛችሁን እምነት ምን ያህል ዋጋ ልትከፍሉ እየተዘጋጃችሁ ናችሁ ብለው ይጠይቁናል። እግዚአብሔር አምላክ ይርዳን። እንግዲህ ባለፉት 4 ተከታታይ ሳምንታቶች የተለያዩ ዝግጅቶችን ከተካምቡ ሰማዕትን ትረካ ስናቀርብላችሁ ነበር። ከዚህ ቀጥሎ በሚቀጥለው ሳምንት ደግሞ በሌላ ዝግጅት ወደ እናንተ እንቀርባለን። እግዚአብሔር ይባርካችሁ።